ሀገሬ ላይ ነው ያለሁት። ያው እንግዲህ ከቻላችሁ ካሁን በፊት ቃል የገባችሁ ቃላችሁን ፈጽሙ፣ ደስ ይለኛል። ያልሰጣችሁ የሰጣችሁ ደግሞ አመሰግናለሁ። እዚህ ደረጃ ደርሻለሁ ካላህ በታች በእናንተ ማለት ነው። አሁንም ሰብስክራይብ ያደርጉ እኔ ብሰራና ራሴን እንደው ብችል ደስ ይለኛል። ከቻሉ ትችያለሽ። ስለዚህ ከፍል እናንተን እንዳላስቸግር በድጋሚ ለልጆቹ የጉሮሮ መዝጊያ ለሕክምና የሚሆን ብር ስለምፈልግ ይሄንን እንድታግዙ ብለሽ ተናገሪ። ይቀርብረት። እሺ። ሰላም ውድ ሀገሬ ልጆች ሰላም ብያለሁ። በያላችሁበት አላህ ይጠብቃችሁ። ፋጡ ማንኛው ታውቁኛላችሁና ያው በጉሮሮ ካንሰር ታምሜ አሁን ሀገሬ ላይ ነው ያለሁት። ያው እንግዲህ ከቻላችሁ ካሁን በፊት ቃል የገባችሁ ቃላችሁን ፈጽሙ፣ ደስ ይለኛል። ያልሰጣችሁ የሰጣችሁ ደግሞ አመሰግናለሁ። እዚህ ደረጃ ደርሻለሁ ካላህ በታች በእናንተ ማለት ነው። እና ያው እንደዚህ ነው የምለው። እና ደግሞ ዩቲዩብ ከፍቻለሁኝ። ዩቲዩብን እየገባችሁ ሰብስክራይብ ታደርጉልኝ ይሄን ቪዲዮ የሚደርሳችሁ ሁላ ያኔ ቪዲዮ ስለቅ ደግሞ ይደረልኛል። ያው አሁን እንግዲህ ፋጡም አሁን እኔ ሁለት ጥያቄ ብቻ ነው የምጠይቅሽ። እሺ ሁለቱም ብቻ ነው የምትመልሽልኝ። አንቺ አሁን ባለሽበት ሁኔታ እገዛ ያስፈልግሻል? ብር ያስፈልግሻል? ይሄ ብቻ መልሽልኝ። ሳሪ እንዳልኩሽ እኔን ስሚ እንዳልኩሽ ቃል የገቡ ሰው 10,000 5,000 ምናምን ቢያስገቡልኝ ደስ ይለኛል። ግን ደግሞ ለምናችሁ ሰጡኝ አሁን ላይ አይደለም። ለምን መሰለሽ ሳሪ ስሚኝ ማንያን ለምናችሁ ሰጡኝ ማለት ነው። ሐኪም ቤት ይሄን ያህል አምጪ አልተባልኩም። አሁን ላይ ያው የኑሮ ውድነት ችግሩ ነው። 10,000 ብር ቃል እና ጁዬታ ገና መስከረም ላይ ገንዘብ ይጠየቃል ተብሎ አሁን ትሙት እንዴ በችግር ትፈልጊያለሽ ማለት የገንዘብ እርዳታ ትፈልጊያለሽ ወይ? በቃ ይሄንን ብቻ ነገር ብዙ አይደለም። ከረዲ አሁን ካሰባሰባችሁልኝም ትንሽ ቢያንስ 200 ሺህ ብር ከተሰባሰበልኝ ይበቃኛል። ያው ለስጋ ቢር የሚሉት ስጋ ደግሞ አንድ በግ ለመግዛት 16,000 ብር ነው። ጠይቅ ትንሽ የሚባለው በቃ ይሄ እኮ ነው። እገዛ ተቀጥሎ መረቅ ብቻ ነው የምጠጣው። ተመልከች ፈቶ እሺ ሳሪዬ በቃ አሁን አንቺ ምንድነው እገዛ ፈልጋለሁ። በቃ እኔ ቸግሮኛል፣ ችግር ላይ ነኝ ያለሁት፣ እገዛ ፈልጋለሁ። በሚሊየን የሚርዱሽ 100,000 ብር የሚርዱሽ 10 ብር የሚርዱሽ እናስረዳሻለን። በቃ አለቀ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድ የፈውዚ ቻናል ቤተሰቦች እንዴት ናችሁ? እንዴት አመሻችሁ? ወንድም ክርስቲያን ወገኖቼ ሰላም ብያለሁኝ። ሁላችሁም በያላችሁበት ሰላማችሁ ይብዛልኝ። ዛሬ በአዲስ ቪዲዮ መጥቻለሁኝ። መግቢያ ላይ እንደሰማችሁት እቺን እህታችን ፋጡማን ታውቋታላችሁ። ስደት እንደኛው ስደት የነበረችና አሁን ላይ አሟት ወደ ሀገር ገብታ በሕክምና ላይ ትገኛለች። አብዛኞቻችሁ ታውቋታላችሁ። በጣም ነው የምታሳዝነው። ያው የበሽታውም ካንሰር ነው፣ የጉሮሮ ካንሰር ነውና አሁን ላይ የሁላችንንም እርዳታ ትፈልጋለች። ወላሂ በጣም ነው አንጀት የምትበላውና እባካችሁ በተቻላችሁ አቅም እርዷት። መርዳት በብር መርዳትን ባትችሉም በዱዓ እና በማበረታታት አይዞሽ በማለት ቢያንስ እንደው ከጎኗ እንሁን። እውነት በጣም እያለቀሰች ነውና አንዳንድ ሰዎች ደግሞ መጥፎ ኮሜንት መጥፎ ንግግር የምትናገሩ አላችሁ እና አላህን እንፍራ አላለሁኝ። በተረፈ እንግዲህ ዩቲዩብ አላት፣ ቲክቶክ አላት። ቢያንስ እንኳን የሰው ፊት እንዳታይ ዩቲዩብ ይከፍላል። ስለዚህ እሷን ቢያንስ እናበረታታት። ቻናሏን ሼር ላይክ እያደረግን ቢያንስ እንኳን ሰው ፊት እንዳትቀርብ ማድረግ እንችላለን። በዚህ ማለት ነው ምንም የሚቸግረን ነገር የለም። ያለነው በዋይፋይ ነው። ሼር ማድረግ ማየትም ሀታ ራሱ እሷ እያለች ያለችው ቁጭ ብላችሁ እንኳን ባታዩ ከፍታችሁ ታውልኝ ነው የምትለው። ገባችሁ? እና እያለቀሰች ነው፣ እየተማጸነች ነው። እና ባካችሁ እርዷት እላለሁኝ። እንደኛው ስትሰራ የኖረች ናት። ያልፍልኛል ብላ መታ ነው እንግዲህ ሳታስበው እንደዚህ አይነት በሽታ የገጠማትና አላህ እንግዲህ ያው አላህ ይድረስላት ነው የሚለው። ሌላ ነገር ደግሞ ያው ቃል የገባችሁ እባካችሁ፣ ቃል የእምነት ዕዳ ነው። እንደዚህ ሰው በተሰበሰበበት ሰዓት በግርግር ይነየትና ቃል ገብታችሁ የማትልቋላችሁ ገብታችሁ ባትነይቱም ዱዓ ካረጋችሁላት ለሷ በቂዋ ነው ማለት ነው። የነየታችሁ ደግሞ አስገቡላት። ቢያንስ 5 ብርም 10 ብርም ለሷ አሁን ላይ በጣም ነው የሚያስፈልጋት። ቃል የገባችሁ ሰዎች እባካችሁ ቃላችሁን ጠብቁ፣ በቃላችሁ ተገኙ።
ማለት እሷም ይሄ ብር ይኖረኛል ብላ ጓጉታ ነው ያለችው። ህዝብም አሁን ያሁላ ብር ተሰጥቶሽ ያሁላ ብርን አልበቃሽ ብሎ ነው እያሉ በጣም ነው እኔ እያሳቀቋት ያሉት ማለት ነው። የሰው ፊት ደግሞ በጣም ከባድ ነው፣ እሳት በሉት በቃ። እና እንደዛ ማለት እሷንም እንደዚህ ከምትሰቃይ የገባችሁትም ቃል ካላስገቡላት፣ ካልገባችሁ ደግሞ በዱዓ እና እሷን አይዞሽ በማለት ራሱ አንድ ድጋፍ ነው። ብር ስለወጣ ብር ስለተላከ ብቻ አይደለም የሰው ልጅ ረዳኝ የሚባለው። ዱዓም ከጎንም መሆን አንድ ነገር ነው። እሱም እርዳታ ስለሆነ ማለት ነው። ውድ ቻናል ቤተሰቦች እና ውዶች ለዛሬ ያቀረብኩት ቪዲዮ ይመስል ነበረ። በሌላ በአዲስ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ። ላይክ ሼር እያደረጋችሁ አበረታቱኝ። እኔንም መልካም ምሽት ይሆንላችሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።